አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የወርቴ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ መጥተናል። ይህን ቪዲዮ የተቀረጸው የኢረታ ነበር። ይህን ቪዲዮ የቀረጽነው የኢረታ ነው። እንግዲህ ወር ሆኖታል ሊባል ነው። ወር ባይሞላውም 20 ምናምን ቀን ሆኖታል። ባይዘው ቢሆንም ይለቀቅ። መጀመሪያ እኔና ጓደኛዬ ከስራ ቦታችን ቀጥታ ወደ ታክሲ ላይ ወጣንና ጎ ጃዛ ለመሄድ ነበር። መጀመሪያ ታክሲ ላይ ወጣን። ከዛ የት እንሄድ ተመካከሉ፣ ተወያየን። እዛው መኪና ውስጥ በአይናችን ነው የምንወያየው፣ ማለት ሰው እንዳይሰማ ማለት ነው። ሌላም ሰዎች ስለነበሩ በአይናችን ተጠቋቆምንና ከዛ ቀጥታ ወዴት እንሄድ ተባብለን መጨረሻ ላይ ወሰን። ወዴት ለመሄድ ወሰን መሰላችሁ? ቀጥታ ታክሲያችን ላይ እንደወጣን ወደ ቤትም ሳንሄድ ማለት ነው። የት ብንሄድ ጥሩ ነው? እስኪ ገምቱ። ቀጥታ ወደ ሞልሀር የሆነ ሞል ውስጥ ሄድ ስንገባ በጣም ነበር የሚያምረው። ስሙ ማን ነበር? እንጃ አላውቅም፣ ስሙን ጠፋብኝ። ብቻ እዚህ ሞል የሆነ ሞል ውስጥ ሄድን። እዛ ሄደን የሆነ ነገር እኮ አንገዛም፣ እኛ እኮ ልንገዛ አይደለም፣ እንደዚህ የተወሰኑ ነገሮችን አያየን። ያው ኪሳችን ባዶ ነው። ቢሆንም ግን እንየው ዝም ብለን በቃ እንየው ተባብለን እንደዚህ አይተን ወፍሾፍ በአይናችን አለፋለፍልን አየታየት እያልን ማለት ነው። ያልተቀረጸም ያልገባም ብዙ ቪዲዮ አለ እንጂ እንደዚህ ሾፍ እያረን አየንና ከዛ ቡና ልንጠጣ ቡና ቤት ገባ። ቡና ምናምን ብር ለዚህ ይችላል እንደ ቡና ወጣን። ባይወጣም ባይኬድም ይሻል ነበር። ዞሮ ወጪ ስታስቡት ማለት ነው። ለማየት እንኳን ያስከፍሉን፣ ለቡና አስከፈሉን። ለቡናውን እስክን በነፃ ቢሰጡ ምን አለበት? ከዛ መልሰን አሁንም ለማየት አርነው ገባን። መቼም አያስከፍሉም ምን ማለት ነው። አሁንም ሰናይ አሁን ይሄ ምንድን ነው የሚያደርጉት? የእጅ ነው፣ የአንገት ነው፣ የጆሮ ነው፣ የመንቅባት ነው፣ የምንሽቱ ነው እያን ዝም ብለን ፈጠጥ እያልን አይታይታረንና እንደዚህ ፏፏ እያለን ከዛ እንደዘና ስንል አምሽተን ሽቶ ልገዛ አሰብኩኝ። እስኪ የትኛውን ሽቶ ትመርጡልኛላችሁ? የምትጠቀሙ ሽቶን ያልጠቀሙ ሽቶ ታውቃላችሁ። ሽቶ ክልክል ነው ተብሎ ነው። በዛ ሰበብ ሽቶ አልጠቀም እና እስኪ አሁን ሽቶ ለመጠቀም አስቤ ነበር እና ሽቶ ምረጡልኝ እስኪ ነው ባይዘወይ ይህን ሞል መታችሁ እንድትጎበኙ ትላችኋለሁ፣ ጋብዛችኋለሁ። መታችሁ ጎብኙ። ያው ለማየት ብቻ ማለት ነው፣ ለመግዛት ምናምን አይደለም። ጥሩ ለማየት ከዛ እንደዚህ ሰና ስንላመሽ እንደዚህ ስናይ ስንፈረጃው ብዙ ቦታ ገብተናል፣ ባላሳያችሁም እንጂ ከዛ እዚህ ደግሞ እራት ልናዝ ገባን ማለት ነው። አዘና እየሰራልን ነው ሰውየው። ባይዘወይ ታዟል። ምን እንደታዘዘ መጨረሻ ላይ ያሳያችኋለሁ። እየሰራልን ነው። እስኪ ሞያ ይታይልህ። እኛም የቀረጽን መስመን ሞያ እናንተን እንበልና ሾፍ አድርገን ቤታችን ስንሄድ ወይም ወደ ማዳም ቤት ስንመለስ እንሰራለን ብለን ኩሮጃ ላይ ነን ማለት ነው። ይሄንን ያዘዝነው ይሄንን ነው በርገር፣ ሳንዱች በርገር እና እያየሁት ነበር እንዴት እንደሚቆርጥ ማለት ነው። እንደሚቆርጥ ምናልባት እኮ እኔም መስራቱ ላይ አቅተኝ ይችላል፣ ግን ያው ያቆራረጡ ስልቱ ነው ብለዋል። የሚያጣፍጠው ምግብ ማለት ነው። የጨው አጨማመር እና የምግብ አቆራረጥ ነው ምግብን የሚያጣፍጠው ሲሉ ሰምቻለሁ፣ በሶሻል ሚዲያ ላይ ማለት ነው። አልሰማም፣ ዝም ብሎ በቲክቶክ ነው የሰማሁት። እና እንደዚህ ሲቆርጥ አፍጥጬ እያየሁት ነበር ብዬ ማለት ነው። እኔ እኮ አሁን የሆነ ነገር መጣት፣ አሁን ሹርጣ መጣት፣ አሁን መጣያፊ ነፍስ የለም፣ ግን ቢሆንም ዳፍጥጬ እየተመለከትኩት ነበር። እኔ የምላችሁ የሆነ ምግብ የዝን መጠን አዘን እንደዚህ ስጋውን እየቆረጠ ለምሳሌ እያዘዝነው መጠኑ እንዴት ነው የሚያውቀው? በግራም እኮ አይለካም። ሳ እንዴት ነው የሚያውቀው? መልሱልኝ። እንዴት ነው የሚያውቀው? እኬ ግራ ተጋባዝ ይሆናል ማለት ነው። እንደዚህ ጥጭዬ ይዝ ነበር ሰርቶ ጨርስ አላውቅም።
ከስንት መፍጠጥ በኋላ ጨረሰ ማለት ነው። ጨረሰ። ከዛ መልሰን ወደ በላንና ታክሲያችን ውስጥ ገባን። ታክሲያችን ገብተን ቀጥታውን እንግዲህ በቃ ገና ወጣን ብለን ማለት ነው። የትም ቦታ አልሄድንም በቃ ምናምን ቀጥታ ወደ ቤት ወደ ኢጃዛ ቤት ወጣን መኪናችን ላይ። በዚው ሹፌሯን የነኝ የቅድሙ ሹፌር ሌላ ነበር፣ የሆኑ ሹፌሯን ነኝ። ከዛ በኋላ ቀጥታ ወደ ቤት ስንገባ እንደዚህ ሆነው ነበር ቤት ያሉት ሴቶች ማለት ነው። ቡና ተፈርሾ ምናምን እንደዚህ በትንሹ ነው ሾፍ ማድረጋችሁ እንደዚህ ፏ ብለው ነበረ። መቦኸራውን ባታው ጥሩ ነው፣ ችግር የለም። ያው ቤት ሰው የሚቀመጥ ስላለ ሙባዝ መቦኸራ ተስበልትን ፀጉራችን በመቦኸር ብሎ እንደ ለስንጀበና ቡና የምትቦኸሩት እንዳትሩ ማለት ነው። ከዛ እንደዚህ አድርገን ያው በስርቆት ነው የተቀረጸው። ካሜራ ይወጣ ምናምን ይላሉ ቤት ያሉት ሴቶች ማለት ነው። ምጥዋ ናቸው ባይዘዋይ እና እንደዚህ አድርገን በስርቆት ቀረጽ አድርገን ያው ለእናንተ ለማሳየት ያክል ነው። እዚህ ደግሞ አንዷ ገባችብኝ፣ እጇ ገባ። ምንም ማድረግ አልችልም። ያው ዩቱብ ስለማትከታተለኝ አታየኝም፣ ችግር የለም። ሲጀመር የእኔን ቪዲዮ አለየው ነው። ብቻ ደስ ነበር። እንደዚህ ነበር። በጣም ያምራል። ብዙ ያልተቀረጸ ያልገባ ቪዲዮ አለ፣ ወደፊት እለቅላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ባይ ባይ።